ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይጀላችሁ የመጣው በመ ቤተሰብና በሰ በተ በእነዚህ ፊደላቶች ምን አይነት ቃላቶችን እንደመሰረቱ በእያንዳንዳቸው ቃላት መስርቼ ይጀላችሁ መጥቻለሁ ማለት ነው። በደንብ አድርጋችሁ እናንተ እስከ መጨረሻው ቪዲዮን ክትትል አድርጉ። በዚህ ጋር የምታዩዋቸው ፊደላት እነዚህ የአማርኛ ፊደላት የመጀመሪያ ፊደላት ናቸው። በእነዚህ ስር ቃላቶችን መስርቼባቸዋለሁ። ምን አይነት ቃላቶችን እንደመሰረቱ አሳያችኋለሁ። ቃላቶች 3ም 4ም ከዛም በበላይ ያሉ ፊደላቶችን በአንድ ላይ አጣምሬ ጽፌ ትርጉም የሚሰጠን ፊደል ጽፌ ያለው ማለት ነው። እነሱን አንድ ባንድ አሳያችኋለሁ። አሁን ወደ ቪዲዮ። ኦኬ እዚህ ጋር እንደማሳያችሁ መ እዚህ ጋር መ የመጀመሪያ ፊደል ናት የአማርኛ። ሰ እቺ የመጀመሪያ ፊደል ናት። ተ በእነዚህ ፊደላቶች በእያንዳንዳቸው ቃላት ተመስርቶባቸዋል። ቃላቶችም እንግዲህ 5ም 6ም የተለያዩ ቃላቶች አሉ ማለት ነው። እነሱን እንዴት እንደማነብላችሁ እኔ ጋር ክትትል አድርጉ። እዚህ ጋር ምን ይላል? መካከለኛ መካከለኛ ይላል። መካከለኛ መ የመጀመሪያ፣ ካ የከቤተሰብ አራተኛ፣ ከ የመጀመሪያ፣ ለ የመጀመሪያ፣ ኛ የኝ ቤተሰብ አራተኛ። በአንድ ላይ ስናነበው ምን አይነት ትርጉም ይሰጠናል ማለት ነው? መካከለኛ መካከለኛ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ መጀመሪያ መጀመሪያ ይላል። መመ የምንላቸው ፊደሎች እነዚህ እዚህ ጋር የምናያት የመጀመሪያ ፊደልን በማስቀደም ነው የምንሰራቸው ማለት ነው። መጀመሪያ ይላል። መ የመጀመሪያ ፊደል እዚህ ጋር፣ ጀ የመጀመሪያ፣ መ የመጀመሪያ፣ ሪያ የረ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ። ምን አይነት ትርጉም ሰጠን ማለት ነው? መጀመሪያ መጀመሪያ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር መገኘት መገኘት ይላል። መ ማለት እዚህ ጋር የምናያት የመጀመሪያ ፊደል ናት ማለት ነው። እሷን ይዘን ነው የምንወርደው። ገ የመጀመሪያ፣ ኘ የመጀመሪያ፣ ት የተቤተሰብ ስድስተኛ። በአንድ ላይ መገኘት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር መነጋገር መነጋገር ይላል። መነጋገር መ የመጀመሪያ ናት ብያቸዋለሁ። ነ የመጀመሪያ፣ ጋ የገቤተሰብ አራተኛ፣ ገ የመጀመሪያ፣ ር የረቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ሰጠን ማለት? መነጋገር የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር መጠበቅ ይላል። መጠበቅ መጠበቅ መ የመጀመሪያ፣ ጠ የመጀመሪያ፣ በ የመጀመሪያ፣ ቅ የቀቤተሰብ ስድስተኛ። በአንድ ላይ ምን የሚል ትርጉም ይሰጠናል? መጠበቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ መጨረሻ ይላል። መ የመጀመሪያ፣ ጨ የመጀመሪያ፣ ረ የመጀመሪያ፣ ሻ የሸ ቤተሰብ አራተኛ በአንድ ላይ መጨረሻ መጨረሻ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ በመ የመሰረትኳቸው ቃላቶች እነዚህ ነበሩ። በሰ ደግሞ የመሰረትኳቸው ላሳያችሁ። በሰ እቺ እዚህ ጋር ሰ ትባላለች ብያችኋለሁ። እሺ እዚህ ጋር ምን ይላል? ሰላማዊ ሰላማዊ ይላል። ሰ የመጀመሪያ፣ ላ የለቤተሰብ አራተኛ፣ ማ የመጀመሪያ፣ ዊ የወ ቤተሰብ ሶስተኛ። በአንድ ላይ ሰላማዊ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ሰራተኛ ይላል። ሰራተኛ ሰ የመጀመሪያ ናት፣ ራ የረ ቤተሰብ አራተኛ፣ ተ የመጀመሪያ፣ ኛ የኝ ቤተሰብ አራተኛ። በአንድ ላይ ምን አይነት ትርጉም ሰጠን ማለት ነው? ሰራተኛ ሰራተኛ የሚል ትርጉም ያለው ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ስንብት ይላል። ስንብት ስ የሰ ቤተሰብ ስድስተኛ፣ ን የነ ቤተሰብ ስድስተኛ፣ ብ የቤተሰብ ስድስተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ጠቅላላ ምንድናቸው ማለት ነው? ስድስተኛ ድምጾች ናቸው። በአንድ ላይ ስንብት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ስልጣኔ ስልጣኔ ይላል። ስ ማለት የቤተሰብ ስድስተኛ፣ ለ የቤተሰብ ስድስተኛ፣ ጣ የቤተሰብ
4ኛ ኔ የነ ቤተሰብ 5ኛ ስልጣኔ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ሰዓት ይላል። ሳ የሰቤተሰብ 4ኛ፣ አ የአቤተሰብ 4ኛ፣ ት የቤተሰብ 6ኛ በአንድ ላይ ሰዓት ሰዓት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ስብከት ይላል። ስብከት ስ የሰቤተሰብ 6ኛ፣ ብ የበቤተሰብ 6ኛ፣ ከ የመጀመሪያ፣ ት የቤተሰብ 6ኛ በአንድ ላይ ስብከት ስብከት የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር ደግሞ በተ የመሰረቷቸውን ደግሞ ላንብብላችሁ። ተ እቺ ፊደል ተ ትባላለች ብያቸዋለሁ። በተ ደግሞ ተመሳሳይ ተመሳሳይ ተ ይቺ እዚህ ጋር የምታዩት የመጀመሪያ ናት። መ የመጀመሪያ እዚህ ጋር ያሳየዋችሁ ናት ማለት ነው። ሳ የቤተሰብ 4ኛ፣ ሳ የቤተሰብ 4ኛ፣ ይ የቤተሰብ ስንተኛ ማለት 6ኛ በአንድ ላይ ተመሳሳይ ተመሳሳይ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንመጣ እንደገና ተሳታፊ ይላል። ተሳታፊ ተሳታፊ ተሳትፎ ተሳትፎ ነው የሚል ተሳትፎ። ተ ማለት የመጀመሪያ ፊደል ናት ብያቸዋለሁ እዚህ ጋር። ሳ የቤተሰብ 4ኛ፣ ት የቤተሰብ 6ኛ፣ ፎ የቤተሰብ 7ኛ በአንድ ላይ ተሳትፎ ተሳትፎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር ተቋማት ተቋማት ይላል። ተ የመጀመሪያ፣ ቋ የቀቤተሰብ 4ኛ፣ የቀቤተሰብ 8ኛ፣ ማ የመቤተሰብ 4ኛ፣ ት የቤተሰብ 6ኛ በአንድ ላይ ተቋማት ተቋማት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንመጣ እንደገና ተቃራኒ ተቃራኒ ተ የመጀመሪያ፣ ቃ የቀቤተሰብ 4ኛ፣ ሪ የረቤተሰብ 4ኛ፣ ኒ የነቤተሰብ 3ኛ በአንድ ላይ ተቃራኒ ተቃራኒ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ጋር ተማሪዎች ተማሪዎች ተ የመጀመሪያ ናት ብያቸዋለሁ። ማ የመቤተሰብ 4ኛ፣ ሬ የረቤተሰብ 3ኛ፣ ወ የወቤተሰብ 7ኛ፣ ች የቸቤተሰብ 6ኛ በአንድ ላይ ተማሪዎች ተማሪዎች የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ እንደገና ተሞክሮ ተሞክሮ ይላል። ተ የመጀመሪያ፣ ሞ የመቤተሰብ 7ኛ፣ ክ የከቤተሰብ 6ኛ፣ ሮ የረቤተሰብ 7ኛ በአንድ ላይ ምን አይነት ትርጉም ሰጠ ማለት ነው? ተሞክሮ ተሞክሮ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው ፊደላቶችን ከላይ ጽፌያለሁ። ከዛ እስከ ትርጉማቸው ምን አይነት ቃላት እንደሚመሰረትባቸው እነሱን አንድ ባንድ ነው ያነበብኩላችሁ ማለት ነው። ለዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።